እኔ ስለምን እምለምነውን አክብሬ ነው እምለምነው። ተሰብሬ ነው እምለምነው። ዝቅ ብዬ ነው እምለምነው። ቀጥሎ የሚሰጠኝ እንዳለ አውቄ ነው እምለምነው። በኖረበት ዘመን ሁሉ ግን የተጻፈለት አንድ ጉዳይ ይሄ ነው። ለመነው፣ እግዚአብሔርም የለመነው ሰጠው። ምንድን ነው የለመነው? ሙሴን ውስጥ እግዚአብሔር መጣ፣ እንደ ባሪያ እንደ ሙሴ ትሁት ምድር ላይ የለም አለ። ለምን? ተጠጋዋ እግዚአብሔር። ዘጸአት 3 ላይ ጥግት አለው። ይህንን ራእይ ልመለከታል። እጅግ በጣም ምርር ያለ ጸሎት ጸልየዋል በእግዚአብሔር ፊት። ምርር ያለ ጸሎት እነሱና እግዚአብሔር ብቻቸው። ሲመልስላቸው ሕዝብ መሃል፣ አገር መሃል፣ አደባባይ እንዲጻፍ አድርጎ መለሰው። ሲጸልዩስ እነሱና እግዚአብሔር ብቻ እንቃርገው ይዘው መሬት ይዘው ተንበርክከው መሞት ነው የለመኑት ካልመጣ። ከጌታ ጸጋና ሰላም ይብዛላችሁ። አንደኛ ዜና ምዕራፍ 4 ቁጥር 9ና 10 በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል፣ ያቤጽ ከወንድሞቹ ይልቅ የተከበረ ሰው ነበረ። እናቱም በጣር የወለድኩት ስትል ስሙን ያቤጽ አለችው። ያቤጽም አቤቱ እንድትባርከኝ ግዛቴንም እንድታሰፋልኝ እለምንሃለሁ፣ እጅ ከእኔ ጋር ትሁን፣ ከሲቃይና ከጉዳትም ጠብቀኝ በማለት ወደ እስራኤል አምላክ ጮኸ። እግዚአብሔር የለመነውን ሰጠው። አንደኛ ዜና ምዕራፍ 4 ላይ ቁጥር 9ና 10 ነው አብረን ያነበብነው የጌታ ቃል ክፍል። ስለ ጸሎት በምናነሳባቸው ጊዜያቶች ሁሉ በጣም ደጋግመን የምናነሳው አንዱ በመጽሐፍ ቅዱሳችን ላይ ያለ በጣም ታላቅ አገልጋይ ነው ወንድማችን ያቤጽ። ወንድማችን ያቤጽ ምናልባት ከዚህ ክፍል ውጪ ሌላ ቦታ ላይ አታገኙትም። ያቤጽን ከዚህ ክፍል ውጪ ሌላ ቦታ ላይ በጣም በተደጋጋሚ እንደ አንዳንድ የቀደመው ኪዳን ወይም የብሉይ ኪዳን የእምነት አባቶች ምናልባት አንዳንዶቹ እኮ 1-2 ቁጥርም ይዘው ይገቡና ብሉይ ኪዳን ላይ አዲስ ኪዳን ላይ እንደገና ደግሞ ተሻግረው ይመጣሉ አይደል? ዕብራውያን ላይ እንደምናየው አይደል? ዕብራውያን ላይ ያየን እንዳለ ነው። አቤል አሁን ብሉይ ኪዳንም ላይ በጣም ብዙ ሰፊ ሽፋን ያለው ሰው አይነት አይደለም። 5 እና 6 ቁጥር አካባቢ ያልዘለለ ታሪክ ያለው ሰው ነው። ግን አዲስ ኪዳንን ሁሉ ተሻግሮ የመጣ አይነት ደግሞ ሰው ነው። ይሄ ሰው ግን ከዚህ ውጪ ሌላ የመጽሐፍ ቅዱስ ክፍል ላይ አታገኙትም። የዜና መጽሐፍ ደግሞ ከምርኮ ተመልሶ የመጣውን ሕዝብ ባለበት ምድር ላይ ለማጽናት ለማበረታት እግዚአብሔር ከነሱ ጋር ኪዳኑን እንዳልተወና የተጀመረው ነገር እግዚአብሔር ጋር እንዳልተቋረጠ ለማመልከት የዜና መጽሐፍት ደግሞ ተጽፈዋል። በእርግጥ መጽሐፎቹ አንዳንድ ናቸው አይደል? ዜናም አንድ ነው፣ ሳሙኤልም አንድ ነው፣ ነገሥትም አንድ ነው። እና አንደኛ ዜና የዕዝራ መጽሐፍ ነው። ጸሐፊው ዕዝራ ነው። ዕዝራ ነህምያን፣ አንደኛና ሁለተኛ ዜና፣ አንደኛውና ሁለተኛ ነገሥትን ለመጻፍ እድል ነበረው ይላሉ እንግዲህ የቀደሙት መጽሐፍ ቅዱሱን በደንብ ጠለቅ አድርገው የሚያጠኑ ሰዎች። ስለዚህ ብሉይ ኪዳን ላይ 6 እንዲያዋጣ እግዚአብሔር እድል ሰጥቶታል ማለት ነው። በጣም የተባረከ ሰው ነው። በጣም የተባረከ ሰው ነው። ዕዝራ ነህምያ መጽሐፍ ላይ ሰውየው በአካል አለ። ሰውየው ራሱ በአካል አለ። ሕጉን ሲያነበው አለ። ትዝ ይላችኋል። እኩለ ቀን እስኪሆን ድረስ በሕዝቡ ፊት ቆሞ ሕጉን አነበበው የተባለው ዕዝራ ነው። የሕጉ አንባቢ፣ የሕጉ ተርጓሚ ሆኖ ቀርቧል። እንደውም ራሱ መጽሐፍ ላይ ዕዝራ 7:10 ላይ ነው። ዕዝራም የእግዚአብሔርን ሕግ ለማጥናት ለማድረግና ለማስተማር ራሱን ሰጥቶ ነበር ይላል። ለማጥናት ቀጥሎ ለማድረግ ከዛ ደግሞ ለማስተማር የማይጣረሱ ኦርደሮች ናቸው። ያጠናዋል፣ ያደርገዋል፣ ያስተምረዋል። ይህንን ለማድረግ ራሱን ሰጥቶ ነበር ይላል። በሕዝብ መካከል መንፈሳዊ ተሐድሶን ለማምጣት እግዚአብሔር ያስነሳው ዕዝራን ነበር አይደል? አጥር ለመስራት ነህምያን፣ ቤተ መቅደሱን ለመገንባት ዘሩባቤልን፣ የሕዝቡን ሕይወት ለመስራት ደግሞ ዕዝራን ነበር እግዚአብሔር የተጠቀመው። በጣም የጠለቀ የእግዚአብሔር ቃል ዕውቀትም መረዳትም ብርሃንም ትጋትም ስለነበረው እግዚአብሔር ብዙ ደግሞ እንዲጽፍ እድል ሰጥቶታል። ያቤጽ ከወንድሞቹ ይልቅ የተከበረ ሰው ነበር። እናቱም በጣር የወለድኩት ስትል ስሙን ያቤጽ አለችው ይለናል። እንግዲህ ወደፊት ወደ ኋላ ነገር ነው አይደል የጻፈው። አሁን ከወንድሞቹ ይልቅ የተከበረ ነገር ብሎ ከዛ ደግሞ እናቱ ደግሞ ስትወልደው አለና ወደ ኋላ ደግሞ ተመለሰ። አሁን እድሜውን ነው አይደል የኖረበትን ዘመን ሲነግረን ከወንድሞቹ መካከል በጣም የተከበረ ነበር ነው የሚለን። እንግዲህ በሕዝብ መካከል በሰው መካከል ያቤጽን ሰው ሁሉ ሲያየው እንደ ፋሚሊ የዘራረግ ስለሆነ እየተጠቀሰ ያለው እንደ ቤተሰብ ያቤጽ ከወንድሞቹ መካከል እጅግ የተከበረ ሰው ነው። በጣም ሆነረብል የሆነ ሰው ነው። ደግሞ ዝም ብሎ የተከበረ አይነት ሰው አይደለም። እንደው ዝም ብሎ የተከበረ አይነት ሰው አይደለም። መጽሐፉ ራሱ ይነግረናል። ዕዝራ ራሱ ያስቀምጠዋል። ያቤጽ የተከበረ ነው የሚለን ቀጥሎ በጸለያቸው ጸሎቶችና እግዚአብሔር የመለሰለት መልስ አለ። በዚህ ምክንያት እግዚአብሔር ያከበረው
አይነት ሰው ነው። ከወንድሞቹ መካከል እጅግ የተከበረ ሰው ነበር። እግዚአብሔር አክብሮታል ይለንና እናቱ ግን ስትወልደው በጣር ነው የወለድኩት አለች። እና እናቱ የወለደችውን ጊዜ አትረሳውም። ያቤጽን ስትወልደው የወለደችበትን ወቅት አትረሳውም። ሞት አይነት ነገር የገጠማት እስኪመስል በጣር ወልጄዋለሁና ስሙን ያቤጽ ብዬዋለሁ። ያቤጽ ማለት ባይዘው ህመም እንደማለት አይነት ነው። ፔን እንደማለት በቃ ይሄ ጣር ያለበት ምጥ ያለበት ሲቃይ ያለበት እንደማለት ነውና ስወልደው እጅግ በጣር ነው የወለድኩት አለችና ስሙን ያቤጽ ብዬሃለሁ አለች። እናቱ ናት ስም ያወጣችለት። እናቱ ናት ስም ያወጣችለት። እናቶች ታውቃላችሁ አይደል? ኤክስፔሪየንሳቸውን ሁሉ ነው ሰብስበው የሚያወጡት። ምጡ ላይ ጣር ይኑር አይኑር ያቤጽ አያውቅም። የተወለደ ቀን እሱ ምን ያውቃል? እና እናቱ አወላለዱን የእሷን ሁኔታ እሱ እንዴት አድርጎ እንደተወለደ ሰብስባ ያቤጽ ታምሜብሃለሁ፣ ተሰቃይቻለሁ፣ ጣር ላይ ነበርኩ ባንተ ምክንያት፣ እግዚአብሔር ግን እንድትወለድ ፈቀደልህ ያቤጽ። ምናልባት እንግዲህ ካደገ በኋላ የነገረችው ይመስለኛል። ስለ እናቱ ምንም አይነት ሪፈረንስ የለንም። ስለ ያቤጽ ግን ስላለን ያቤጽ ማን ነው ስምን ያወጣል? እናቴ ናት። ለምንድን ነው ያቤጽ ያለች? በጣር ነው የወለደችኝ። የተወለድኩ ጊዜ ነግራኝ ነበር። በጣም ሲቃይ ውስጥ ነበርኩኝ እና በጣም በጣር መካከል እኔና ሞት መካከል አጣብቅኝ ውስጥ ገብቼ በቃ ወለድኩ፣ ተገላገልኩ፣ እግዚአብሔር እንድትኖር ፈቅዷል ብላ ያቤጽ አለች። ልጆች ሆናችሁ ቤተሰቦቻችሁ የነገሯችሁ ነገር የለም? እኔም ማውቀው ነገር አለ። አሁን እኔ ልጅ ሆነ ተብዬ የተነገረኝ በጣም ብዙ ነገር አለ። ልጅ ሆነ እያለ ለጥቂት ተርፋሃል የተባላችሁት ነገር የለም? ያቤጽ እኮ አሁን ሩቅ እኮ አይደለም፣ ኢትዮጵያዊማ በጣም ብዙ ያቤጽ ነው ያለው። በጣር በብዙ ሲቃይ የተወለደ ልመና አለመቻል ውስጡ ስላለው፣ ልመና ራስን ማዋረድ ትህትና ውስጡ ስላለ፣ የልብ መሰበር ውስጡ አለው ልመና። ይህንን መልመድ በጣም ጥሩ ነው። እንደ ክርስቲያን እንደ እግዚአብሔር ሕዝብ እኔ ስለምን እምለምነውን አክብሬ ነው እምለምነው። ተሰብሬ ነው እምለምነው። ዝቅ ብዬ ነው እምለምነው። ቀጥሎ የሚሰጠኝ እንዳለ አውቄ ነው እምለምነው። እምቀበለው ነገር አለ። ስለምነው ሰጪ ነው፣ ተቀባይ ነኝ። ባዶ ነኝ፣ ሙሉ ነው። ይችላል፣ አልችልም። እርሱ ብቁ ነው፣ እኔ ምንም ነኝ። እግዚአብሔር አምላክ ነው፣ እኛ ባሮቹ ነን። አሜን ነው። ልጅነታችን የሚቀድም ባሮች ነን እኮ እኛ። ኦፍኮርስ በክርስቶስ ኢየሱስ በኩል ልጆች ነን፣ ግን ባሮቹ ነን፣ አገልጋዮቹ ነን። ይህንን ደጋግሜ ተናገረ። ሰርቫንት ብቻ አይደለንም የእግዚአብሔር እኮ አገልጋይ ብቻ ሳይሆን ባሪያ ጭምር ነን። ዋጋ አውጥቶ የገዛኝ ባሪያው እና ያለሱ መብላት መጠጣት አይደለም መኖር ነው ማንችለው። የጌትነቱ መጠን በእኔ ሕይወት ላይ መወሰን ይችላል። በዚህ መጠን አክብሮ ነው እየለመነው ያለው። በዚህ መጠን የሚገባውን ክብር ሰጥቶት እየለመነ ነው። ለመነው፣ እግዚአብሔርም የለመነውን ሰጠው። እግዚአብሔር ይመስገን። ለመነው ብቻ ቢሆን ራሱ በቂ ነው። ባይዘው እግዚአብሔርን የመለመን እድል ማግኘት ራሱ በቂ ነው። ሰጠው እኮ አድቫንስ ነው። እግዚአብሔር ፌቨራብል ነው አለው። በቃ ሞገስ አግኝተሃል አለው። ልመና ነው። እሺ አለው እግዚአብሔር። እሺ አለው። ያቤጽ ምንም ያህል ዓመት እንደኖረ መጽሐፍ አይነግረንም። በኖረበት ዘመን ሁሉ ግን የተጻፈለት አንድ ጉዳይ ይሄ ነው። ለመነው፣ እግዚአብሔር የለመነው ሰጠው። ምንድን ነው የለመነው? ቁጥር 10 አቤቱ መባረክን ባርከኝ። ጸልዩ እስቲ በእውነት በግላችን በእግዚአብሔር ፊት እንውደቅ። የጸሎት ሕይወት በእግዚአብሔር ፊት መውደቅ መቻል፣ መንበርከክ፣ መቆየት፣ መጸለይ። መጽሐፍ ቅዱሳችን ላይ በጣም ትልልቆቹ የምንላቸው አብርሃም፣ ሙሴ፣ ኤልያስ፣ ሌሎቹ የብሉይ ኪዳን አባቶቻችን ወደ ኋላ ገባ ብላችሁ ሕይወታቸውን ካያችሁ ይጸልያሉ፣ ጸልየዋል።
እጅግ በጣም ምርር ያለ ጸሎት ጸልየዋል በእግዚአብሔር ፊት። ምርር ያለ ጸሎት እነሱና እግዚአብሔር ብቻቸው። ሲመልስላቸው ሕዝብ መሃል፣ አገር መሃል፣ አደባባይ እንዲጻፍ አድርጎ መለሰው። ሲጸልዩስ እነሱና እግዚአብሔር ብቻ እንቅ አርገው ይዘው መሬት ይዘው ተንበርክከው መሞት ነው የለመኑት። ካልመጣ ዝም ብለን ኖረው እንዳንባል እከሌ እከሌን ወለደ ተብሎ እንዳንዘለል መሃል ላይ እናቋርጥ። እስቲ እንደዚህ ጸልየን እንዲናርገው እስቲ አሜን በሏ። በእውነት እንደዚህ ብለው ጸለዩ ይበል እስቲ የሚቀጥለው ትውልድ ይህን ትውልድ ሲያስብ እኛን ሲያስብ ልጆቻችን ሪፈረንስ ፖይንት ይኑራቸው። እስቲ አባቴ ወደ ሕያው እግዚአብሔር ይጸልይ ነበር እና እጸልያለሁ እኔም ይበሉ። እስቲ ጸሎትን አጋብተን እንሂድ። አንድ የሆነ የላይፍ ፓተርን እናሳያቸው። እስቲ ጸሎትን ስርዓት አርገኑ እንለፍ። እስቲ ትውልድ ሁሉ እየመጣ የሚገባበት የጥቂት ቀናትና የደቂቃ ልምምድ ሳይሆን የህይወት ስርዓት። ሳይጸልዩ መኖር የማይችሉ ለየትኛውም ነገር የሚንበረከኩ ሁሌ የሚለምኑ ለእያንዳንዷ ነገር የሚጠይቁ የሚችሉትን እግዚአብሔር ይሰራልኝ የሚሉ እማትችለውን መጥርጥር የለውም ተንበርከከ ታመጣለህ። የምትችለውን እግዚአብሔር ይባርክ። ይሄ ባይዘው ግብዝነት አይደለም ትህትና ነው። እስቲ ጮክ በሉና ጌታ ይረዳኛል እጸልያለሁ በሉ እስቲ። እግዚአብሔር በቋሚነት ነው መጠበቅ የፈለገው። ይህንን የሚያደርገው እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ነው። ወደ እኔ የመጡትን ለዘላለም አላወጣቸውም አለ እና ወደ እኔ ኑ አለ ኢየሱስ እና እኔ ጋር ግቡ ልጠብቃችሁ ለዘላለም። እኔ ጋር የመጣ እኔ እንትን መንጋ መካከል የተቀላቀለው ለዘላለም አይወጣም አለ። ማንም ያወጣዋል። ከእጄ ማን ነው ሊፈለቅቃችሁ የሚችለዋል? ኑ እኔ ጋር አለ። በእኔ በኩል አለ። ደጅ ከሆነ ተኩላ አለ። አይ ተሯሩጦ በግና ተኩላ ተሯሩጦ አይችሉም። በጣም ፈጣን ነው። በማጥመድስ እድሜውን ሁሉ ሲያጠምድ ነው የኖረው። በግስ በመጠመድ ነው የምትኖረው። ምንም አታቅም። እረኛዋ ስር ነው መግባት ያለባት በግ። አይ ገዳዮቻችን ናቸው በደጅ ያሉት። የዘላለም እረፍት፣ እውነተኛ ሴኩሪቲ፣ ለዘላለም ዋስትናችን ክርስቶስ ኢየሱስ ብቻ ነው። አይ ወደሱ ስትመጣ የፈሰሰ ደም አለ፣ ቅጥር አለ፣ አጥር አለ። የሚከተል አልፎ መግባት አይችልም። በደጅ ይቀራል። ኢየሱስ ውስጥ እንቀራለን። የዘላለም እረፍት ያለው ኢየሱስ ጋር ነው። እውነተኛ መጠበቅ ያለው ኢየሱስ ጋር ነው። እውነተኛ መዳኛ ኢየሱስ ብቻ ነው። ከጉዳት ከስብራት ዘመንን ሁሉ ካለ ጸጸት እግዚአብሔር የሚጠብቅ በልጁ በክርስቶስ ኢየሱስ በኩል ነው። ወደ ክርስቶስ ነው። ወደ ክርስቶስ ለምን እድሜህን ሁሉ እየቆሰልክ ለምን ትኖራለህ? ለምን ከገዳይ ጋር እየተሯሯጥክ ለምን ትኖራለህ? ለዘላለም አምልጥ፣ ለዘላለም ትረፍ። ቢፈልጉ የማያገኙ በኢየሱስ ደም ውስጥ በተሰራው የመስቀል ሥራ ውስጥ ነው። አምልጡ። ያቤጽ የለመነው ይህን ነው። ጠብቀኝ አለው። እጠብቅሃለሁ አለው እግዚአብሔር። ኦፍ ኮርስ ከአንዳንድ ነገር እግዚአብሔር ጠብቆታል። እኛ ለዘላለም የምንጠበቅ ነን። ክብር ለኢየሱስ ይሁንለት።